እሺ በቅድሚያ እንኳን አደረሳችሁ። ወደፊት ቀጣይ ለሚቀጥለው ለጥር 18 ጊዮርጊስ የኦርቶዶክስ ተከታይ የሆናችሁ ቤተክርስቲያኑን ጀምረን ስላለ መጣችሁ በዓሉን እንድታከብሩልን ስንል በኃያሉ በቅዱስ ጊዮርጊስ ስም ጠርተናችኋል። የውጭም የሀገር ውስጥም ተወላጅ የሆናችሁ በሙሉ አባቶቻችን፣ ወንድሞቻችን እንዲሁም ለአዲሱ ዘመን ከተሻገርነ በዓለ ልደቱን ከዋልነ ደግሞ ተጨማሪ ዳግማዊ ዓመታዊ በዓላችን ጥር 18 በሚውለው ቀናችን ላይ የክርስቲያን ተወላጆች ሁሉ እምነታት ተከታዮች ሁሉ በሙሉ ያቸፈርም ሆነ የውጭም ያላችሁ ሰው ወንድሞቻችን፣ ወገኖቻችን ለቤተ ክርስቲያናችሁ የሁላችንም ስራ ቤት ስለሆነች ቤተ ክርስቲያን የሁላችንም ቤት ስለሆነች እንዲሁ ከተጀመረ ብዙ ቀን አስቆጥሯል። ወደ 7-8 ዘመን ሆኖናል። ከዚህ ላይ ከአቅም ማነስ የተነሳ ፀሐዩ፣ ክረምቱ፣ ዝናቡ ስላስቸገረው እየተበጣጠሰ እየነቃ ስለሄደብነ የተቻላችሁን ያህል በአካውንት ገቢ ያስደርጉልን ባካችሁ ስንል ጥሪ እናስተላልፋለን። አባቶቻችን፣ ወንድሞች፣ የቤተ ክርስቲያን ልጆች አባቶችም ወንድሞችም የእምነት ተከታዮቻችን ሁሉ ቤተ ክርስቲያን አንዲት ናት፣ አትለያየንም። መኖሪያ ቤት ይሁን እንጂ ሰማያዊ ቤታችን የሁላችን ስለሆነች በዚህ ትተባበሩን ዘንድ እንጠይቃችኋለን። የይስማላ ደብረ ገነት ቅዱስ ጊዮርጊስ ካህናት፣ ሊቃውንት፣ መምህራን እንዲሁም ምእመናን ወምእመናት ሁነን በቅድሚያ እናመለክታችኋለን፣ እንጠራችሁም አለን። እንዲሁ ታሪኩን በመጨመር እናስታውሳችኋለን። ከዚህ ቀደም ብሎ ገባሬ ተአምር ቅዱስ ጊዮርጊስ አሞራ ሰቀሉ እንዲሁ እንደ ዛሬ ቆርቆሮ ምን ሳይመጣ በነበረበት ሰዓት ቀደም ብሎ በጊዜው ጊዜ ይሰራ የነበረ ስራ በሳር ነው። በዚያ ጊዜ ጉልላቱን አንድ አሞራ እየመጣ እየበተነው ሰርተውት ሲሄዱ እየበተነባቸው የነበሩት አባቶቻችን ሲያስቸግራቸው ከቆየ በኋላ እነሱም የሚያረጉት ሲጠፋቸው ከዚህ በላይ ምን ምናረግነን ለባለቤቱ እንንገር እንጂ ብለው ሱባኤ ይዘው ሲነግሩ ለቤተ ክርስቲያን ሲነግሩ የአሞራ መጥቶ ሊቀመጥ ሲል እንዳለ ከዚያው ላይ እንደቆመ 7 ዓመት ሙሉ ቁሞ አጽሙ ላባው እየራሱ እየበነነ እንደዚህ አድርጎ ያለፈ ገባሬ ተአምር ቅዱስ ጊዮርጊስ ነውና አሁንም ቢሆን በኢጣሊያም ጊዜ ብዙ ለማጥፋት ለማቃጠል ገብተውም ቢሉ አልሆነላቸውም፣ አልቃጠል ብሎ ቀርቷል። እንደገናም ተጨማሪ አሁን በደርግ ጊዜ በከባድ መሳሪያ እናፈርሳለን ቢሉትም አልፈርስላቸው ብሎ መሳሪያው ከሽፎ እንደገና 2 ጊዜ ሌላ ቦታ እየሄደ ወደቀ። በሶስተኛው መሳሪያው ከሸፈ። ተአምራቱን አይተው በጊዜው ጊዜ የነበሩ አባ የሻለቃ አዛዥ የሻምበል አድማሱ የሚባሉ ዳኛ የጦር አዛዡ መጥተው የሚገባውን ያህል ክብር ሰጥተው ጥላ፣ ካባ፣ መጎናጠፊያ ጥለው ሰጠው ሄደው ዛሬም ሁሉ ይገኛል ስንገለገልበት እና እንደዚህ ነውና አሁንም ቢሆን ተአምራቱ የማይለየን የማይለያችሁ መሆኑን እናስታውሳችኋለን። አፍታን የተረዴት ቅዱስ ጊዮርጊስ ፈጥነ የምትደርስ ከአውሎ ነፋስ ስም የተጠራ የኢትዮጵያ ገበዝ